እንዴት ያለ ቅድስናና ጽድቅ ነቀፋን በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮቼ ናችኋል። ኢየሱስ ክርስቶስ የሚያገለግላችሁን ወገኖች አስተውሉ። የሚያገለግላችሁን አገልጋያችሁን አስተውሉ። ሁልጊዜ ልብ በሉ። እንዴት ነው ለኔ አገልጋይ መስዋዕትነት የሚከፍል? ኧረ አሜን። እንዴት ነው ኤርፕሌን ላይ አድርጊው። እንዴት ነው መስዋዕት ለኔ የሚከፍል? ያ መስዋዕት ደግሞ የከፈለልኝ ከምን አይነት ፍቅር ነው? ኧረ አሜን። ከምን አይነት የዋህና የልብ ቅንነት ነው ብለን ሁልጊዜ የተደረገልን ከአገልጋዮቻችን ልብ ልንል ይገባል። ኧረ አሜን። አገልጋይንም የምታሳስኑ መቅደስንም የምታፈርሱ ሰዎች አትሁኑ። እናንተ የእግዚአብሔር ቤተ መቅደሶች ናችሁ። እናንተ የእግዚአብሔር ማደሪያዎች ናቸው። ማደሪያን ያላገ ወስዶ ሲያፈርሰው በአንደበትና በቴክኒክ በዚህ ዓለም ጥበብ በስጋ ጥበብ ወስዶ ሜዳ ሲጥለው አገልጋዩ እንደሚያመው ታውቃላችሁ። አገልጋዩ ስለዛ ስለከፈለበት ዋጋ ህመም እንደሚሰማው ታውቃላችሁ። ኢየሱስ ማን ነው? ያድናል በሉስ። አረ ያድናል በሉስ። በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናቸው። ወደ መንግስቱ ወደ ክብሩ ለጠራችሁ ክብር አለባችሁ ወገኖቼ። የተጠራችሁበት የመንግስት ክብር አለ። ኧረ አሜን። ያንን ክብር ልትጥሉ አይገባም። ኧረ አሜን። ክብር ለማን ይሁን? ወደ መንግስቱና ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ። ለማን እንደሚገባ? ለእግዚአብሔር። ወይኔ ጌታዬ፣ ወይኔ የሰማይ አምላክ የዚህን የቃል ብርሃን ያብራላችሁ። እውነት ለኔ ሌሊቱን ሙሉ አብርቶ ከሆነ ለእናንተ የሰማይ አምላክ የዚህ የቃል ደጅ የብርሃን ደጅ ለእናንተ ይብራላችሁ። ኢየሱስ ማን ያድናል በሉስ። ወደ መንግስቱ ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከረንና እያጽናናን እየመሰከርንላችሁም አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ። ኧረ አሜን። ወይኔ ኢየሱስ ክርስቶስ ጌታ። እኔ ለእናንተ ምንም ሳላፍር እንደዚህ እንደሆንኩ አውቃለሁ። ኢየሱስ ማን ነው? ምንም ቅንጣት ሳላፍር። አንድ ሰው የትኛው አገልጋይ ነው ዛሬ ስልክ አንስቶ እሺ ጸልያለሁ ብሎ የሚጸልይ ብሏል? እኔ ስለ ቤቴ ስታወራልኝ እምቢ ብሎኝ ነው ስልኩ። ስለ ቤቴ ስታወራልኝ ወንድሜ እግዚአብሔር ትዳርህን፣ አገልግሎትን፣ ቤትህንና ኑሮህን ይባርክ። ከልቤ ላመሰግን ነው ምስክርነት የሰጠው። በዕዳ ስትያዝ አያለው። በዕዳ እንዳትያዝ። አሁን ዕዳ የለብህም። በዕዳ ግን የምትያዝበት መንገድ ቀርቦብሃል። በዕዳ ልትያዝ ነው ስትለኝ አልገባኝም። መጣብኝ። ካርታዬን ቤቴን ሊወስድ ወዳጄ፣ በፍጹም ላመልጠው የማልችል ሰው መጣብኝ። ነገር ግን የተናገርከው መገለጥ አስመለጠኝ አለ። ያንን እውነት ባይደርሰኝ ኖሮ እኔና ቤቴ በዕዳ ተይዘን ከትዳሬም ተፈናቅዬ ነበር አለ። ለማላውቀው እንኳን እንደዚህ አገልግዬ። ኢየሱስ ማን ያድናል በሉስ። እንደ ኢየሱስ ያለ ማንም የለም። ይችን እናገርና እንጸልያለን። የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑት እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ እግዚአብሔርን ሳናቋርጥ እናመሰግናለን። አሜን። የነገርኳችሁን ለዘላለም በራሳችሁ ላይ የተተከለ ይሁን። በቤታችሁ የተተከለ ይሁን። በትዳራችሁ የተተከለ ይሁን። በልጆቻችሁ የተተከለ ይሁን። በዘመናችሁ የተተከለ ይሁን። በጌታ በኢየሱስ ስም የተተከለ ይሁን። እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማህበሮች የምትመስሉ ሆናችኋልና። አቤት 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 አቤት። ርዕሰውን ማህበር አትምሰሉ።
የሰው ማህበር አትምሰል። አልመስልም በሉ እስቲ ባክ። እኔ የሰው ማህበር አድርጎ ሊያወራችሁ የተዘጋጀ አፍ አይቻልም። የሰው ማህበር አስመስሎ ሊወስዳችሁ የተዘጋጀ ከቤታችሁ ሊወስዳችሁ፣ ይሄ የዘላለም ቤታችሁ ነው። ከዚህ ቤት ሊወስዳችሁ የፈለገ ሰው አያለው። አፉን አሸቱሎ አያለው። የሰማይ አምላክ ምስክሬ ነው። ይደርስባችኋል። ሰሞኑን ትሰሙታላችሁ። የሰማይ አምላክ ሊጠብቃችሁ ዛሬ እያወራ ነው። ዛሬ እያወራላችኋል። ዛሬ እየነገራችኋል። ወደ ምድረ በዳ መስዷት ለልቧም ተናግሯት አባብሏት እንደነገራት ዛሬ ወደዚህ አምጥቶ እየነገራችኋል። ይሄ የዘላለም ደጃችሁ